አምልኮት ይባላል። ስግደት የሚያመጣው ኃይልና ጥበብ አምልኮት ይባላል። አምልኮተ እግዚአብሔር ማለት ምንድን ነው? ለምንድን ነው ሳይንቲስቱም የተማረ የሚባለውም አዋቂ ነኝ የሚለውም በእግዚአብሔር አምልኮት ላይ እየተነሳሳ ሊያሞኘን የሚፈልገው ለምንድን ነው? ከሰማያዊ ኃይል ለይቶ ትውልድ ባዶ ሆኖ አካሄዱን መርሁንም ስጋዊ እንዲያደርግ የሚደረገው ጥረት ለምንድን ነው ስንል ትልቁ አምልኮተ እግዚአብሔር በሕይወት እንዳይገለጥ ነው። አምልኮተ እግዚአብሔር ሰማያዊ ክብር እንዳያገኝ ነው። በአምልኮተ እግዚአብሔር ሰማያዊ ጥበብን እንዳንማር ነው እና አምልኮት ማለት የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋን ሰዎች ሁል ጊዜ በውስጥ ፍለጋ ሳይረኩ ይቀራሉ። ስለዚህ ሁል ጊዜ በፍለጋ እድሜያቸውን ይጨርሳሉ። የፍለጋው አይነት ከትምህርት ይፈልጋሉ፣ ከእውቀት ቦታ ይፈልጋሉ፣ ከታላላቅ ሳይንቲስት ከሚባሉ ሰዎች ይፈልጋሉ። በፍለጋ ውስጥ ሳያገኙት የሚሞቱ የሚያልቁ አሉ። መንፈሳዊ መርሃቸው ሳይስተካከል እንደተነጫነጩ፣ ቤተሰቦቻቸውን እንዳፈረሱ፣ በትውልድ ላይ እርግማን እንደሆኑ ዘመናቸውንና ጊዜያቸውን ይጨርሳሉ። የውስጥ ፍለጋን የሚያስገኝ መንፈሳዊ ፈቃድ ነው። የውስጥ ፍለጋ ሰው ከውስጡ ፈልጎ ካላገኘ ከውጭው ብቻ ከሆነ እንደ እንስሳ ነው የሚሆነው። ሲያስብም ሲናገርም ሲያወራም እንደ እንስሳ ይሆናል። ማለት የእንስሳነትን ጭካኔ ወይም የአራዊትነትን ክፉ ባህሪ የተላበሰ ሆኖ ማንነቱ ይገለጣል። በዚህ ጊዜ ሰውን ያስፈራል ማለት ነው እና የውስጥ ፍለጋን የማስገኛ መንፈሳዊ ፈቃድ አምልኮት ነው። ስትሰግድ እግዚአብሔር የምትሰግድለት ኃይል እና እየሰገድህ ለምትጠይቀው ነገር መልስ የሚያሰጥ የህይወት ትርጉም እና የፈጣሪን አንተም የመፈጠርህን ሐሳብ እውን የሚያደርግ የፍለጋ ኃይል ነው እና በእግዚአብሔር ፍለጋ ውስጥ አንተ ትገኛለህ። በእግዚአብሔር ፍለጋ ውስጥ እግዚአብሔር አንተን ይፈልጋል፣ አንተ እግዚአብሔርን ትፈልጋለህ። መገናኛው እና በህይወቱ ውስጥ ነው። መገናኛው ሌላ ውጭ ቦታ አይደለም፣ ውስጥ ነው። ከነፍስህ ጋር ከህይወትህ ጋር ነው። ሁለተኛው የውጭን እይታ ወደ ብርሃን የሚለውጥ ነው አምልኮት። የውጭን እይታን ወደ ብርሃን የሚለውጥ ሰዎች የምታይበት፣ ትውልድን የምታይበት፣ ዘመንን ጊዜን የምታይበት፣ ራእይን የምታይበትና የመርህ አቅጣጫዎችን በተስፋ ውስጥ እውን አድርገህ አሻግረህ የምትመለከትበት መንፈሳዊ የሆነ የጥበብ አምላክ የጥበብ መገኛ የሆነው ንጉሥ በአንተ ባህሪ ውስጥ የሚያስቀምጠው በጎ ፈቃዱን እና የህይወት ብርሃኑን በባህሪ ውስጥ የምታይበት ነው አምልኮት። አምልኮት ይሄ ነው። ሶስተኛው ከጠላት በብርሃንና በእሳት አምድ የሚከልልና የሚሰውር ነው አምልኮት። የእስራኤል ህዝብ ተበድሎ ተጨቁኖ ተገዝቶ መከራ አይቶ ተገሎ ተጨፍጭፎ መከራ ባየበት ጊዜ በሙሴ ምክንያት እስራኤልን ነፃ ሲያወጣ ይታይ የነበረው በጨለማ ጊዜ የብርሃን አምድ፣ በቀን ደግሞ የደመና አምድ ነበረ። በሌሊት እንዲሁ እንዳይበርዳቸው የሙቀት የእሳት ኃይል ነበልባላዊ ጥበቃ ዙሪያቸውን ከቧቸው ነበረ። መሃሉን ገነት ዳሩን እሳት እያደረገ የውስጥ ገነት እየሰጣቸው መሃሉን ገነት ዳሩን እሳት እያደረገ ዙሪያውን ይጠብቃቸዋል። ይሄ ከጠላት በብርሃን እና በእሳት አምድ የምንከለልበትና የምንሰወርበት ነው እምነት ማለት። አምልኮት ማለት ስትሰግድ በዚህ ኃይል ውስጥ ትጠበቃለህ፣ በዚህ ኃይል ውስጥ ትገባለህ፣ የዚህ ኃይል ምንጭ ትሆናለህ። ስለዚህ እስራኤል በእሳት አምድ እየመራቸው ነበር፣ በብርሃን አምድ እየመራቸው ነበረ። ዙሪያውን ከልሎ የሄዱት የነበሩት ወደ ባህሩ ነው። ባህር የሚያስፈራ ነው። ሰው እንዴት ወደ ባህር ይሄዳል? ባህር ጋር ከደረሱ በኋላ ግን መልሱም መገለጡም ሰማይ ኃይሉም ጥበቡም የነሱ አይደለም፣ የእግዚአብሔር ነው። ምን ሆነ? ባህሩን ነከዋለው። ባህሩ ፈራ፣ እነሱን አሻገራቸው። አየህ፣ ግራና ቀኝ በጥልቅ መንገድ የምታገኝበት የአምልኮት ኃይል በእግዚአብሔር ጥበብ የምንረዳበት ነው አምልኮት። አራተኛ የዘላለም ክብርን የሚያጎናጽፍ የህይወት ብፅዕናን የሚያሰጥ ነው
የዘላለም ክብርን የሚያጎናጽፍ የህይወት ብጽዕናን የሚያሰጥ ነው። አሁን ከጥንት ጀምሮ የነበሩ አባቶቻችን አብርሃም ስሙ ይጥፋ ቢባል እንዴት ነው የሚጠፋው? አይጠፋም። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እንላለን። ሲቸግረን እንኳ ወደ ክፉ ነገር ውስጥ የመጨረሻው ህቅታ ጋር ስንደርስ እንኳ አቤቱ ፈጣሪ፣ የቅዱሳን አምላክ፣ የእስራኤል አምላክ እንላለን። መጨረሻ ላይ ማንም ዘመድ ወገን በማይኖርበት ሰዓት የህይወት ህቅታ ላይ ስንደርስ ሁሉ የምትጠራው የዘላለም ክብርን የሚያጎናጽፍ የህይወት ብጽዕናን የሰጠውን አምላክ ነው። ስለዚህ አምልኮት የዘላለም ክብርን የሚያጎናጽፍ የህይወት ብጽዕናን የሚያሰጥ ነው። የቀደሙት አባቶቻችን የዘላለም ብጽዕናና ክብርን አግኝተዋል። የሚጠላቸው ትውልድ ተነሳ፣ ምን አለ? ተሳደበም፣ ተራገመም፣ አወገዘም ምንም ያመጣ አይችልም። ምክንያቱም የተጎናጸፉት የዘላለም ክብርንና ብጽዕናን ነው። ሞተውም እንኳ ይገዛሉ። ሞተው እንኳ ኃይላቸው ይገለጣል። ሞተው እንኳ በትውልድ ላይ መንፈሳቸው ያድራል። ይህንን የረሳ ነው በዚህ ዘመን ውስጥ። ሞተው እንኳ ሀሳባቸው ከትውልዶች ውስጥ ህይወት ውስጥ ይጀምራል። ከጽንስ ከማህፀን ይጀምራል። ለምን? እናት አባት በባህሪያቸው ውስጥ ያለውን ፈቃድ ተከትሎ ነው ሰው የሚወለደው። ስለዚህ የዘላለም ክብርን የሚያጎናጽፍ የህይወት ብጽዕናን የሚሰጥ ነው አምልኮት። አምስተኛ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው አምልኮት። መስገድ ስትጀምር መገዛትህን ያሳያል። ከልብ ውስጥም መንፈሳዊ ህሊናህ ከመለኮታዊ ባህሪው ጋር እንዲያያዝ ያለህን ፈቃድ ስታሳይ እግዚአብሔር ሰማያዊ እሳቱን፣ ሰማያዊ ብርሃኑን፣ ሰማያዊ መንፈስ ቅዱስን፣ ሰማያዊ መልሱን፣ ሰማያዊ ጥበቃውን፣ ሰማያዊ በረከቱንና ሰማያዊ ስጦታውን በሞገሱ በኩል ወደ አንተ ያመጣዋል። እንዲህ ነው አምልኮት። አየህ፣ ሳታመልክ የቀረህበትን ጊዜና ዘመን ስትፈልገውና ስታየው የዘላለም ኃይልና ጥበብ እምቢ ብሎ የምትነጋገረው ከክፎች ጋር ነው፣ ከእግዚአብሔር ጋር አይደለም። አምስተኛው በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ ነው። አብርሃም ለእግዚአብሔር መስዋዕትን አቀረበ። በመስዋዕቱ ውስጥ እግዚአብሔርን ጠራው፣ ተገናኘ። ወደ ሰዶም ሲሄድ እባክህ ማርልኝ እያለ በእግዚአብሔር ፊት በሚቆምበት ጊዜ ሞገስን ባገኘ ሆይ ጌታ ሆይ እያለ ነበረ። አሁን የምንመለከተው በአብርሃም ሕይወት ውስጥ የአምልኮት ኃይል እንዴት ነው የተገለጠው የሚለውን አብረን እንማራለን። ግን እስቲ የመጀመሪያው መግቢያችን በአምልኮት ውስጥ በሞገስና በጸጋ ከፈጣሪ ጋር የሚያወያይ የሚያነጋግር ሰማያዊ መገናኛ መሆኑን መረዳት ያስፈልገናል።